ክርስቶስ የሰው ልጅ ይመጣል ሲል እመጣለሁ ማለቱ እንደሆነ የገባችሁ። የሰው ልጅ ይሞታል ብሎ ሲል ይሞታል ቢልም ግን ስለራሱ እያወራ እንደሆነ የገባችሁ። የሰው ልጅ በሶስተኛው ቀን ይነሳል ሲል እነሳለሁ ማለቱ እንደሆነ የገባችሁ። ሌላ አጽናኝ አብ ይሰጣቸዋል ሲል ሰጪው ራሱ መሆኑ ስናቀው ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ እርሱ ይሰጥሽ ነበረ ብሎ ሲል ሰጪው ራሱ መሆኑ የገባችሁ። አብን ወልድን የሚቀድሰው አብ ነው ብሏችሁ እኔ ራሴን እቀድሳለሁ ማለቱ መሆኑ የገባችሁ። እግዚአብሔር ይርዳል። በምን ውለታ ይገለጻል ይሄ? ይህንን ከጥበበኞችና ከአስተዋዮች ሰውረህ ለነዚህ ለሕፃናቶች ስለገለጥክላቸው አመሰግናለሁ እኮ የሚያስብል ብዙ ምስጋና የሚያስቀርበን እግዚአብሔር ይመስገን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ እልፍ ጊዜ የኢየሱስ ብንሆን እድሜ ልካችን አይደለም። ሌላም ነገር በሌላ እድሜ ቢኖር ለዘላለም የኢየሱስ ብንሆን፣ ለዘላለም ብናመልከው፣ ለዘላለም ብናመሰግነው ይበቃል ወይ? እኛ እኮ የሆነ ቤተ እምነት ያገኘን ሰዎች አይደለንም እኮ። ዓለም በጠቅላላ በዚህ ጉዳይ ላይ እኮ አብዛኛው ተስማምቶ ቁጭ ብሏል። ይህንንም እኮ እንደ ትልቅ ነገር እኮ ነው የሚያው። እኛ ሁላችን አብዛኞቻችን እኮ ትልልቅ የሚባሉ እኮ እንትኖች እኮ እኛ እኮ በዲያብሎስ ልክ ነው ኢየሱስን ያወቀ ነው ብለው እኮ እንደ ትልቅ ቁም ነገር እኮ ያወራሉ። እስኪ ተመልከቱ። አሁን እንትን የሚባለው ተቋም እኮ በዲያብሎስ ልክ ነው፣ በቃ የእግዚአብሔር ልጅ ነው ብሎ ነው ኢየሱስን የሚያምነው። እነንትናንም ተመልከቷቸው፣ እነሱም የእግዚአብሔር ልጅ ብቻ ነው የሚሉት እንደ ዲያብሎስ። እና ይሄ እንደ ፕራውድ ሆኖ በሚነገርበት ዓለም ኢየሱስን በዲያብሎስ ልክ ማወቅ እንደ ትልቅ ክብር በሚታይበት ዘመን ላይ እግዚአብሔር ለእኔና ለእናንተ ይህንን ስላበራ ይህንን ስለገለጠልን ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ እንድናቀው እግዚአብሔር ስለረዳን በጣም እግዚአብሔርን ልናመሰግን ይገባናል እላለሁ። እግዚአብሔር የተመሰገነ